Sana Andi nishka. Kenapa? Dini. Andi nishka. ماذا تستفيد شكوان من الشديد؟ أنت نعم. أنت زازورين إنك بونا بتاعتي. أراكم بشار. أنا مش هنا نقول أنا قرش نبر. من درامي. ليديا متبانو تاجي ثريش. ما نفتهم. أدي سوى ثماري. أنت. بس أدي ثماري باي. كونجيوارج. كونجيو؟ كم كونجيو نبتلي؟ مالتي كونجيو متبانو هم مالتي. من ميكي؟ كان اللي لاسي؟ أرن نزار اللمكان. ماشي مياوني كتاكين يارن لندي. نارس قال. ترجع. أنا قلت شيء. إيشي؟ أنا اللي ديم نوج. سامون توقيت لنا قرات ياسبني. لم دم استوقت. مالت ما ناقر سلالبي. كم دم تناقرت؟ سلا فزوم ساي فكرات هالكلام. إنه شي كذي بفكرات. راسي يدي نقرات مني. أنت مبيتني. أرن نزار اللمكان. فز أنت هكيار لندي. تيني شي فرق. بزاري دمو. نجتها كونجينج. كونجونج. منو دقاقمكم؟ ويس؟ أنت مفكرات لي؟ አንቺ ያምሻል እንዴ? እንዴ ነው የምታስቢው? ምን እኔ ያምሻል? እንደምታስቢው እኮ አይደለም። ምን የምትለኝ? እንደዛ እኮ አይደለም። አቀቀኝ። እኔንም ተረጂኝ እንጂ። ነገርኩ እኮ ምን የምትለኝ አትልኝ። ምን ይነሱኝ በቃ። እሺ ቃል ቆይ አንዴ ስሚኝ እንጂ። جنبارة ወዴት እየሄድሽ ነው? ወደ መጸዳጃ ቤት ነበር። በቃ ወደ ቤት ልሂድ። እንዴ ምን ነው አንበሽ ጨርሰሻል? አይ
አይደለም ግን እንደባለፈው እንዳትርቂ ብለሽ ነው አይደል? ምን ባለፈው እዛ ጋር እንደውም ወድቀሽ አልነበረ? እንደዛ ነው። እናንተ በምን አወቅ? እኔማ እዛ ነበርኩኝ። እዛ ቆሜ አይቼሽ እኮ ነው። እንደዛ ነው ከሆነሽ ግን አሁን እንዳፈሪሽ ሰው ከመጣ እየጨዋለሁ። እንደዛ ይሻላል እንዴ? ታዲያ ሽንትሽን ሳሸኝ ሳታነቢ ፈተናው ቢያመልጥሽስ? እሱማ ልክ ነህ። በቃ እንሂድ። ግን ቦርሳሽስ? ላይብረሪ ነው። እሺ አንቺ ሲሸኝ እኔ ሩቅ ሆኜ ቆሜ እጠብቅሻለሁ። አቀፊኝ። በጣም አመሰግናለሁ። እሺ እሺ። ሁሉም ሰው የሚያደርገው ነገር አይደል? እንደዛ ብዬ እኮ ነው። ና በቃ እንሂድ። እሺ እንዴት ነሽ ቃል? እንዴት ነው? ደህና ነኝ። ምነው ዛሬ ብቻሽ? ሻሩክ የለም እንዴ? የለም እባክህ። ምነው ዛሬ ትሄዱ ነው? እንጃ ስለሌለም ተደብሮ ብሎ ወይ ምናልባት ሊዲያ ሊያናግራት ሄዱ ሊሆን ይችላል። ምን? የምን ሊዲያ ነው የምትለው? አዲሷ ቆንጆዋ ተማሪ እንዳለኝ ያደረገው ማለት ነው። ምን አልሽ? አይ ምን የት እንዳለ ታውቃለህ? እኔማ ሄድለታለሁ። ኧረ ተይ ቃል፣ ከኔ ጋርም ተጠይኛለሽ እኮ። አትጣሉ። እንደውም ጥሩ አጋጣሚ ነው። አንተ አይደለም የምትወዳት፣ በዛውም ትነግራታለህ። ማን? እኔ ነኝ ሊዲያን የምወዳት? አዎ ፍፄ። ምን ነው? አይ እንትን እንዴት አወቅሽ ብዬ ነው። ሚኪ ነግሮኝ ነው። እና ማንሹ አልገባሽም ቃል። እኔ ልወዳትም ላፈቅራትም የምችል ሴት አንድ ናት። እሷ ግን እኮ እሷ ሊዲያ ከሆነች ለምን ሄደን አንነግራትም? ምን ያስፈራሃል? አይደለም ቃል፣ ሊዲያ አይደለችም የማፈቅራት ሴት። የማፈቅራት ሴት አንቺ ነሽ የማፈቅራት ሴት። አትቀልድ ፍፄ። እኔ እኮ የጓደኛ ፍቅረኛ ነው። ይልቅ አሁን ቀልድን ተወውና ሄደን ንገራት። የት እንዳሉ ካወቅክ ማለት ነው። አላውቅም። ባውቅም አልሄድም። ለምን? መሄድ ስለሌለብኝ። ቆይ አትወዳትም እንዴ? እኔ ወንድሜ ልቡ አረፈልኝ ከዚህችም ከዛችም ጋር መሆን አቆመ ስል አንተ ወንድሜ? አዎ ፍፄ፣ አንተ እኮ ምርጥ ወንድሜ ነህ። ይልቅ አሁን እንሂድና ንገራት። አልሄድም። እንደውም እውነቱን ንገረኝ ካልሽኝ ሚኪ ቀረባት ለራሱ ፈልጓት እንጂ ለሌላ ሊያናግርልኝ አይደለም። ምን አልክ አንተ? አዎ ሲጀምር እሷ ቆንጆና ማንኛውም አይነት ሰው የሚመኛት አይነት ልጅ ነች። እሱ ደግሞ የግቢው ክብሩ። ያንን እድል ተጠቅሞ ምናልባት እንዳትጨርሰው። እንደዛ ከሆነ እኮ ያሰብኩት ነገር ሁሉ ምን አቀረ ማለት ነው። እንግዲህ ምን ታደርጊዋለሽ? አንዳንድ ሰው የሚወደው አጠገቡ ተቀምጦ የማይፈልገው መፈለግ ልማዱ ነው። ማለት ምንም ማለት የለውም። ይልቅ አላደራ ይሄን ነገር ለሚኪ እንዳትነግሪ። እሺ አታስብ፣ አልነግረውም። ግን ሚኪ እንዴት ከኔ ሌላ ሴት? አንዳንድ ህይወት እንደዚህ ናት እንግዲህ። እኔ ግን ሄጂ ካላዩ አላምንም። ተረጋግተሽ አስቢ። መሄድሽ ልፋት እንጂ ምንም ትርጉም የለውም። ስለዚህ በከንቱ አትርከኝ። እሺ ምን ተሻለ? በቃ ተይው። አይ እንደዛማ አይሆንም። ምንም ቢፈጠር ሚኪን አልተውም። ሲመጣ ስለ ሁሉም ነገር ጠይቀዋለሁ። ራስሽ ጉዳይ። አራቀስ ምን ልሽ ነው? ሚኪ ምን ተፈጠረው? ሰላም ነው አያናግረኝ መሰለሽ? ቆይ እንዴት? እኔ ጃኒም እኮ ግራ የገባኝ እሱ ነው። እንደዛ ራስሽን ስተሽ ምንም እንዳልተፈጠረ አለሽ? አይገርምም? ነገሩ ታዩ የዛን ቀን ራሱ ደንግጦ ሮጣ ይላል። ግን መናት ተሳዝነው። ይሄ በጣም ለኛ ብላ እንደዛ መሆኑ ቲኒ ነገር የመጣሁበትን ጉዳይ ረሳሁልሽ። ምንድነው? ክላስ ውስጥ ገብቼ የልጅን ቦርሳ ስበረብ ያገኘሁትን ማመናችን። ምን አገኘሽ? አንቺ ማትገቢበት የለ። ያው በቀላሉ የሚነገር ነገር አይደለም። አንቺ ደግሞ ንገሪኝ፣ ልቤን አታምጠልጥዩ። እንድነግርሽ ምሳ ትጋብዥኛለሽ? ኧረ እባክሽ እንደውም ተይው አትንገሪኝ። እሺ ይቀራል ታዲያ። ተይ ልተዋ?
እሺ በቃ ብስኩት ጋብዝሻለሁ። እሺ ያው ባንቺ መጨከን እንደማልችል አውቀሽ ነው ታሰይሽ በቃ ይሄ የማይታመን ነገር ነው። እውነትም ክብሪት ነሽ። ገና ምንት ብዙ የምናደርገው ጉዳይ የምን ጉድ? ይህን ፎቶ ውስጥሽ ሀፓቪያልሽ እኮ እኔ አንቺ እሺ ከዛስ? ከዛማ ክፍል ውስጥ አንድ አድርገን እንበትነዋለና። አንቺ ጉደኛ። ግን የሆነ ነገር ከፈጠረስ? አታስቢ፣ ምንም አይፈጠርም። ሁሉንም በጥንቃቄ ስለምናደርገው ምንም ማሰብ አይጠበቅሽ። ተማመንብሻለሁ እንጂ ራሱ ጓደኛሽ አይደለ? እሺ አቀቱ እንዴት ነሽ? አለው እንዴት ነህ? አለ ነው ክብሪሳ። ስማኝ ማጥዋታችን ቀፋፊ ምን እያልካት ነበር? ማን ነው? አሬችና ማለት ስለምን ብልክ እንደ ምን ነው አልሰማውም ለማለት ነው? ምንም ቀዱ አውሪ ሊማ ነው ከማ አንቺ ያምሻል እንዴ? አሪ የተፈጠረው ነገር ፈልገ ያደረገችው ነገር አይደለም። ሃይ ቀጭን እና አስገድዳት ነው። አንቺ እኮ እንዴት ነው የምታስቢው? ይቺ ልጅ ፈልገ ያደረገችው ነገር ቢሆን እንደዚህ ትጎዳለች? እና እኔ ምን አገባኝ? ይልቅ ሚኪን አንተ ጋር የመጣሁት ለአንድ ነገር ነው። እሺ ምንድን ነው? ያኔ ከምኝታ ቤት ልብሷ ደም በደም ስትወጣ የተቀረጸ ቪዲዮ አለ። ምን አለሽ? አዎ ሚኪ፣ ጭራሽ የተቀረጸ ቪዲዮ ነበር? አዎ ያኔ እዛ ተርከስክሳ ስትወጣ የተቀረጸ። ዝም በይ ሚኪ፣ ዝም በይ አልኩሽ እኮ። ቪዲዮውን ቀርጾት ከሆነ እኔ ራሱ ፈልጎ ነው። የምርም ቀርጾት ከሆነ ቪዲዮ ያስፈልገኝ እንዴ ሚኪ፣ ዝም በይ። ይኸውልሽ ቪዲዮ ላንቺ ብቻ ሳይሆን እኔን ፈልጎልሽ። እንዴ ሚኪ፣ ይሄ ወደዛ ሰላም ኒክስ ምን ሰራልሽ? አስደነገጥኩሽ። ባለፈው እዛው ጋር ወድቀሽ አይቶሽ ምን እንደሆነሽ ሳትጠይቅሽ ልጆች ነበር። ይቅርታ። ኧረ ምንም አይደል፣ አታስቢ። እሺ ምን ሆነሽ ነው ግን? አላውቅም ማለት ከዚህ በፊት እንደዚህ ያደረግሽ ነው? ኧረ አላውቅም። ታዲያ እንዴት በድንገት እንዳልሽ? ድንገት ወደ መጸዳጃ ቤት እየሄድኩኝ ነበርና በድንገት አይመና ይቅር። ምንድን ነው በድንገት ሳላስበው የሆነ ሰፈን። ምን እየቀለድሽ ነው? ምን ማለት ነው? የሆነ ሰው አፈነኝ ማለት? አላውቅም። ቆይ ተረጋጊ። አይተሽዋል በደንብ ማን እንደሆነ? አደራ ግን ለማን እንዳትናገሪ። እኔ ለማንም አልናገርም። ግን ቆይ ማን እንደሆነ አታውቂ?
ምንም አላውቅም። እርግጠኛ ነሽ? አዎ በቃ እኔ መሄድ አለብኝ። ቆይ እኮ እሺ፣ ቆይ ጠብቂ። ምን አገባሽ? አይ እሱማ አያገባኝም፣ ግን ያስቀየመሽ ሰው ካለ ማ እኔ ነው ሰው የሚያስቀይመኝ? ደግሞ ሰው ያስቀይመኝ አንቺ ምን ልታረጊ ነው? አይ እሱማ ወስደሽ ምን? አይ ምንም። ዝም በይ ቱሪናፋ። ቆይ እሺ ምን ሆነሽ ነው? ሚኪ አስቀይሞኛል። ማ ሚኪ? አዎ ሚኪ። ምን ነው? ይሄ ጉልቤው? አዎ ሚኪ። አይ ምንም፣ እሱ መሆን አለመሆኑን ለማወቅ ነው። ይልቅ የሆነ ቦታ ልክሻለሁ፣ የምታመጭልኝ መረጃ አለ። ችግር የለውም። የምን መረጃ ነው? እሱ አይመለከትሽም፣ የምልሽን ብቻ አድርጊ። እሺ ግን ከማን ነው? ከሚኪ ነው። ከሚኪ እኮ ከሚኪ? አዎ ከሚኪ። ምን ነው? አይ ምንም። ይኸውልሽ እሱ ስለማይጠረጥርሽ ሂደሽ ታመጭልኛለሽ የምልሽን መረጃ። እሺ? ቆይ እሺ የምን መረጃ ነው? ቆይ ማን የከፈተው ቦርሳዬ? ወይኔ እንዴት ሊሆን ይችላል? እሺ አሁን ለከቤት ምንድን ነው የምላት? ምን አይነት ዕዳ ውስጥ ነው የገባሁት? በፈጣሪ ስም እሺ ቆይ ለክብሪት ምን ብዬ ነው የምነግራት? ፎቶ ጠፋ ስላት ምን ትለኛለች? ቆይ እንዴት ነው የምታምነኝ? በቃ የት ሄደ ካለች ሚኪ አስፈራርቶ ተቀበለኝ እላታለሁ። አለዛ ደግሞ እኔም ላይ የሆነ ተንኮል ታስባለች። አመነችኝ አላመነችኝ እኔ ምን አገባኝ? ለምን ይጨነቃለሁ?